ያመናል በል እያ እኔ የምለው አጎቷ በጣም እየበላን አስወጣኝ እያ ጀመርኩ ምግብ አልቋል እያ ያመናል በል ምግብ አልቋል አው ምን ማለት ነው ማቶታል እንዴ ወተነ ወጥ እኮ ነው የሰራው ቀይና ልጫ ሰው ሰርገነው ለቅሶ ቤት ነው መጣን እያላል ነበር እንዴ እያ ያመናል በል እያ እናት 200 ብር አብድረኝና በቃ ከሸምሱ ሱቅ እንዲያራገዛ ከዛ መስሩን ወዋከለሱበትና በቃ በእና አንተ ያለ እንጀራ ተዳደ ወጥ የለም ምንም የለም ጥርቅርቅ አድርጎ ነው የበለው የተቻጎት እያ የጀመረ እንዴ ወንድም የበሬው ቁርጥ ይተዋል ቤት በኩል የበሬው ቁርጥ በዚህ በኩል ማዘር ልልፍስ ያ ያመናል አንቺ ዛላግልሽም እንዴ ምን ማለት ነው አጎቴ ተዋቲውም እንዴ ሰውነት በቀን አያ ጊዜ ይበላል ሊበላል እንዴ ተሰራው ሲጀመር እና ሰው ይሰሩ የሰበት እኮ ከንፈር ደርቁጥ ገቁጭ ይላል አልበላም እናቱ አልበላችም አይ ደብርሽ አጎት ጣራ ላይ ፀሐይ መቷል እዚህ መቶኛል ምግቡ ላይ አተራምሳል ኧረ ያስጠላል እጀም ሰርግ ሊቀርብሻል ና ሂድ ነው ትቀርብ ና ወልታ አባት ነው ተናሰርኩ አጎትሽ እንዳለ ምግቡን ጨረሰው ቢያንስ ሂጂ አሳይ ልብላ እንጂ ትኩስ አሳ በየቀኑ አዳዲስ አሳ የሚገባበት ቤት ይጃል በላም እንዴ ምግቡ አሳዎቹ አዳዲስና በየቀኑ ፍሬሽ አሳዎች ይገባል። አሳን በየአይነቱ ከነጥፍጥናው እኛ ጋር ያገኛሉ። ምሳ ሰዓት ላይ ሰው ስለሚበዛ ከ5 ሰዓት በፊት ወይም ከ8 ሰዓት በኋላ ቢመጡ ሪኮመንድ አደርጋቸዋል። አድራሻችንም ከኢትዮጵያ ንግድ ባንክ ረጅሙ ፎቅ ጀርባ ያገኙናል ወይም ከኢትዮጵያ ሆቴል ዝቅ ብሎ ያገኙናል። ለከበለሽ እንኳን ደህና መጣሽ ለክብረሽ ነጠብ ቀዩ ምንጣፍ ለግርሽ ያርፈበት ከጫፍ እስከ ጫፍ ታባላይካሽ እስከ ቤትሽ